ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንኳን ለኃያሉና ለገናናው መልአክ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብዙሃን መገናኛ ስርጭት አገልግሎት ድርጅት ኢኦቲሲ ቲቪ የኃያሉ መልአክ የቅዱስ ሚካኤልን ዓመታዊ ክብረ በዓል ጨምሮ ሌሎች የሰዓቱ የቤተክርስቲያናችን መረጃዎችን ይዘንላችሁ ቀርበናል። ዜናውን እየመራሁ አቤል አሰፋ አብሬያችሁ ቆያለሁ። ተከታተሉን። ቀዳሚ ወዳደረግነው ዜና እናልፋለን። የቅዱስ ሚካኤል ዓመታዊ ክብረ በዓል በአዲስ አበባ ሀገረ ስብከት በላፍቶ ደብረ ትጉሃን ቅዱስ ሚካኤል ቤተክርስቲያን በታላቅ ድምቀት ተከበረ። ያረካል አድማሱ በስፍራው ተገኝቶ ተከታዩን ዘገባ አሰናድቷል። ዓመታዊው የቅዱስ ሚካኤል ክብረ በዓል በአዲስ አበባ ሀገረ ስብከት በላፍቶ ደብረ ትጉሃን ቅዱስ ሚካኤል ቤተክርስቲያን በታላቅ ድምቀት ተከብሮ ውሏል። በዓሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ የመላእክት አለቃ ቅዱስ ሚካኤል ሰኔ 12 ቀን አፎሚያን ያዳነበት የባህራንንም የሞት ደብዳቤ ቀዶ ለታላቅ ክብር ያበቃበትን ዕለት ታሳቢ በማድረግ የሚከበር መሆኑ ይታወቃል። ከዚህ ዕለት የምንማረው እምነት ካለ እውነት ካለ ይህ በምን በዓለም ላይ የታዘዘው መቅሰፍት ሁሉ ተሽሮ ይለወጣል። በማን በቅዱሳን አማላጅነት በቅዱስ ሚካኤል አማላጅነት የታዘዘው መቅሰፍት ሁሉ እንደሚደመሰስ እምነት ግን ዋናው ትልቁ ነገር እምነት ይጠይቃል። እምነት ካለን ይህን ተራራ ተነቅለህ ሂድ ይደረግላቸዋል ማለት ነው። ያም ልጅ በማመኑ ያ ለሞት የታዘዘው ደብዳቤ ወደ ሕይወት ተለውጧል። ከዚህ በመለስ በላፍቶ ደብረ ትጉሃን ቅዱስ ሚካኤል ቤተክርስቲያን ወደ 14 ገደማ የሚጠጉ የልማት ፕሮጀክቶች ለመሰራት ውጥን መጀመሩን ደብሩም በዚሁ ክብረ በዓል ላይ አስታውቋል። የመጀመሪያው ስራ የላፍቶ ደብረ ትጉሃን ቅዱስ ሚካኤል አጠቃላይ የማስተር ፕላን ስራ ነው። እሱ የማስተር ፕላን ስራ ተጠናቆ ኦሬዲ በሰበካ መንፈሳዊ ጉባኤ ጸድቋል። ከዛ ከጸደቁት ውስጥ ግን በአስቸኳይ እንዲሰሩ በላፍቶ ህዝብ ጥያቄ እየቀረበ ያለው አንደኛው የመቃብር ቦታ ነው። የመቃብር ቦታ በአግባቡና በስርዓቱ እንዲሰራ ይታሰባል። በማስተር ፕላኑ መሰረት የመቃብር ቦታው ይሰራል። በመቀጠል ደግሞ ሌሎች ፕሮጀክቶችን ለመስራት የከርሰ ምድር ውሃ አስፈላጊ ስለሆነ የሱም ፈቃዱ ተጠናቆ የከርሰ ምድር ውሃ እንዲወጣ የሱ ስራ ተጀምሯል። በቀጣይ የህዝቡ ጥያቄ የሆነው ላፍቶ እንደምታውቁት የመኖሪያ አካባቢ ስለሆነ በርካታ ህዝበ ክርስቲያን በጣም ትልልቅ ህዝብ ያለበት ነው። ያለችን ቤተክርስቲያን ደግሞ እጅግ በጣም ጠባብ ስለሆነች ቤተክርስቲያን ወይም ካቴድራል እንዲሰራለት የህዝቡ ጥያቄ ነው። የዚህም ጥያቄ ለሚመለከታቸው ክፍል ኮሚቴ ተዋቅሮ የዲዛይን ስራ እየተሰራ ይገኛል። ከዛ በመቀጠል ደግሞ ትልቁ አሁን የቦታ አንገብጋቢ የሆነብን የብፁዕ ቅዱስ አቡነ ጳውሎስ 5ኛ ፓትርያርክ የተሰየመው የአቡነ ጳውሎስ ትምህርት ቤት አለ። ይሄ ትምህርት ቤት በጣም አንገብጋቢ ነው። ቦታው በራሱ ካለማ የመወሰድ እድሉ ሰፊም ስለሆነ እሱን ለመስራት ዲዛይኑም ተጠናቋል። የግንባታ ፈቃድም ወጥቷል። እሱን በአጭር ጊዜ ስራውን እንጀምራለን ብለን ተስፋ እናደርጋለን። ሰንበት ትምህርት ቤት ላፍቶ ሰንበት ትምህርት ቤት እውነት ለመናገር ሰፊ ሰንበት ትምህርት ቤት፣ ብዙ ካህናት፣ ብዙ ቀሳውስት፣ ብዙ ዲያቆናት ያፈራ ሰንበት ትምህርት ቤት ነው። ነገር ግን በቂ የመማሪያ ክፍል አይደለም፣ በቂ አዳራሽ የለውም ብሎ መግለጽ ሁሉ ይቻላል። ቆርቆሮ በቆርቆሮ ያለ አዳራሽ ነውና እሱን መሰራት አለበት ብለን እናምናለን። የዚህ ሁሉ መሪ ዕቅዳችን ግን ማስተር ፕላናችን ስለሆነ በማስተር ፕላናችን መሰረት እየቆረስን እንዳስፈላጊነቱ እግዚአብሔርን አስቀድመን የመላኩ የቅዱስ ሚካኤል ተራዳይነት አይለየንም ብለን ተስፋ እናደርጋለን። ስራዎቻችን እናከናውናለን። እኛ በዚህ መልኩ አስበናል። ቤተክርስቲያኑ እንግዲህ ሊያሰራቸው ያቀዳቸው የልማት ፕሮጀክቶቹ በርካታና መጠነ ሰፊ ከመሆናቸው አኳያ በሀገር ውስጥና በውጭ ዓለም የሚገኙ ኦርቶዶክሳውያን ድጋፍ እንዲያደርጉለትም በክብረ በዓሉ ላይ ጥሪ ቀርቧል። እንግዲህ ቅዱስ ሚካኤል እኛ ራሳችን ካዘጋጀንና የአካባቢው ህዝብ በጸሎት ከጠየቀው ቅዱስ ሚካኤል በርካታ ወዳጆች አሉት። የሚካኤል ወዳጆች በጣም ሰፊ ናቸው። የአካባቢው ህዝብ አለ፣ ኦርቶዶክሳውያን አለ። ይሄ ሚዲያ ሁሉ የሚከታተል ከሀገር ውጭም ከሀገር ውስጥም የቅዱስ ሚካኤል በርካታ ወዳጆች ስላሉ አስፈላጊውን የፋይናንስ ድጋፍ፣ የእውቀት ድጋፍ
እንዲያደርጉልን በቅድስት ቤተክርስቲያናችን ስም እናሳስባለን። የቤተክርስቲያኑ የልማት ስራዎች ይፋ የተደረጉበት ይሄው የቅዱስ ሚካኤል ዓመታዊ ክብረ በዓል እንግዲህ የላፍቶ ደብረ ትጉሃን ቅዱስ ሚካኤል ቤተክርስቲያን ዋና አስተዳዳሪ መላከ ፀሐይ ተስፋ ማርያምን ጨምሮ የአዲስ አበባ ሀገረ ስብከት ገዳማትና አድባራት አስተዳዳሪዎች፣ ሊቃውንተ ቤተክርስቲያን፣ ካህናት አባቶች፣ ዘማሪያንና በርካታ ምዕመናን በተገኙበት ነው የተከበረው።